ክርስቶስ ይቅርታ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ በቃ ብሏቸዋል። የመጨረሻ ጊዜ ወደ አምላኬ ወደ አምላካችሁ አላቸው። እዚህም ቁርአን ላይ ቃል በቃል አምላኬንና አምላካችሁን አምልኩ ብቻ ነው ያልኳቸው እያለ ይናገራል። አየሽ መሲሁ ስለ አምላኩ ሊሰብካቸው ያን አንድ አምላክ እንዲያመልኩ መጣ እንጂ ራሱን ሊያስመልክ በፍጹም አልመጣም። የትኛውም ቦታ ላይ እኔን አምልኩኝ አላቸው እና ይሄን ይመስላል። ኦኬ ደግሞ አንድ ጥያቄ ላንተ አልጨረስኩም። አንድ ብቻ እሺ ያ በህይወትክ 100% ደስተኛ ሆነክ የኖርክ በሁሉም ነገር አመስግነክ የሆነ ቀን 99 ሆኖ አግኝተው 100 ለመሙላት አንድ ይቀረ ያን ስታገኘው ግን 99ን ብታጣ አንዱን ያን ያገኘኸውን አንዱን ትመርጣለህ ኦር 99ን አይ አመስግነ ይሄ ይሻለኛል ብለህ 99ን ትኖራለህ? ያው ፕራይቬት ወለው ጥያቄ ነው። እንደ ተረዳሽ ከሆነ አንድ ሰው ሁሉ ነገር አግኝቻለሁ ብሎ የአምላኩን መንገድ ብቻ ይቀረዋል እንበል። ሁሉ ነገር አግኝቷል፣ ምድራዊ ጸጋ፣ የአምላኩን መንገድ ግን ባገኘ ጊዜ ያንን ይምረጥ ወይንስ እስከ ዛሬ ያገኘውን ጸጋ የአምላኩን መንገድ አንድ መንገድ እሱን ይመርጣል፣ እሱን ብቻ ይመርጣል። የፈለገ ምድራዊ ጸጋ ቤተሰብ ሊያገልህ ይችላል፣ ንብረት ልትደፈት ትችላለህ፣ ብቻ የአምላክህን መንገድ አገኘህ፣ ሁሉም ነገር አገኘህ። ቤተሰብ ሊጠላህ ይችላል፣ ሊያገልህ ይችላል። ነገር ግን አምላክ እንዳይጠላህ ከሞትክ በኋላ ቀጥታ ከአምላክ ፊት መቆም እንዳለ እንዳትረሱ ሁላችሁ። አላህ በቁርአን ላይ ሲናገር ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አተ ረሕማን ዐብዳ ለቀድ አሕሳሁም ወዐደሁም ዐዳ አቲሂ የውመል ቂያመቲ ፈርዳ። እያንዳንዳችሁ ሁላችሁም በተራ ከእኔ ከአላህ ፊት ትመጣላችሁ ትቆማላችሁ ብሏል። ታቻል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ዩከልሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን አሉ። ቆይ ስሙኝ፣ ከእናንተ አንድም ሰው አይኖርም ነገ የትንሣኤ ቀን በአምላኩና በእርሱ መካከል ማንም ማስተርጓሚ አንድም አካል ሳይኖር ከአምላኩ ፊት ቆሞ አምላኩ የሚያናግረው ቢሆን እንጂ ነው። አምላክ ያናግራል። 50 ዓመት ሰጥቼህ ነበር፣ ነብይ ልኬልህ ነበር፣ መለኮታዊ መጽሐፍ ይዞልህ መጥቶ ነበር፣ እኔም በብቸኝነት እንድትገዛ አዞህ ነበር እና ምን አደረክ? ታዘዝክ ወይንስ ብሎ ይጠይቃቸዋል። ገብቷችኋል አይደል? የዛኔ መልሳችን ምንድን ነው የሚሆነው? የዛኔ መልሳችን ምንድን ነው የሚሆነው? ለዚያ ቀን መልስ ማዘጋጀት አለብን። ገብቷችኋል አይደል? ነብያቶች ያንን አንዱን አምላክ ብቻ እንድናመልክ ሰብከዋል። እርሱን እስካመናችሁ ድረስ ሌላው ትርፍ ነው። ሌላው ምድራዊ ጸጋ ትርፍ ነው። ሌላው ቤተሰብ ትርፍ ነው። እውነቴን ነው የምላችሁ። አብርሃም ብቻውን ነበር፣ አባቱ ከሃዲ ነበር፣ ጣዖት አምላኪ እንዳለ ትውልድ ሁሉ በስህተት መንገድ ላይ ነበሩ። አብርሃም ብቻውን ሆኖ ሳለ አብርሃም ያኔ አባቱ የኔን መንገድ ማትከተል ከሆነ ብሎ አባረረው። ተሳደደ። አብርሃም ሄደ፣ ወጣለት፣ መከረው፣ ገሰጸው። ነገር ግን ሊቀበል አልቻለም። ወጣቻለ አይደል? ከዚያ ሎጥ አመነለት፣ ሳራ አመነች፣ እያለ ትውልድን እየሰበሰበ መጣ። አብርሃምን አላህ ሱብሓነሁ ወተዓላ አንድ ሰው ብሎ አይገልጸውም በቁርአን ላይ። አብርሃም አንድ ትውልድ ነው ብሎ ነው የሚናገርለት። ኢነ ኢብራሂመ ካነ ኡመተን ይላል። አብርሃም አንድ ትውልድ ነው ከእኔ ዘንድ ይላል። ያ ሰላም! አንድ ሰው አይደለም አብርሃም ከአላህ ዘንድ አንድ ትውልድ ነው ብቻውን ይለናል። የአምላኩን ሕግና ስርዓት ብቻውን ጠብቆ የቆመ ነበር። የዓለም ሕዝብ ጠላው፣ ብቸኛ ሆነ። ዛሬም ላይ እናንተ ማንም ቢጠላችሁ አምላካችሁን እስከያዛችሁ ድረስ የአምላካችሁን የነብያትን መንገድ እስካገኛችሁ ድረስ ለምን የዓለም ሕዝብ ከበስተጀርባችሁ አይቆምም? የዓለም ሕዝብ ብቸኛ ነው፣ እናንተ ግን ብቸኛ አይደላችሁም። ገብታችኋል አይደል? ከእናንተ ጋር አምላክ እስካለ ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነላህ መዐና ይላሉ። አቡበክር ስዲቅና እርሳቸው ብቻ ሆነው በዋሻ ውስጥ ሆነው ሳሉ አንቱ የአላህ መልእክተኛ ሆይ ጠላት ከላይ በኮቴያቸው እየሰሙ ነው እና ደርሰውብናል። ለው አነ አሐዱሁም ነዘረ ተሕተ ቀደመይሂ ለአብሰረን አላቸው። እነዚህ ጠላቶች ሊገሏቸው እያሳደዷቸው ነው። ወደ ታች ከተመለከቱ ያገኙናል እኮ ሁለት ብቻ ነን እኛ ደግሞ ብሎ ያኔ አዘነ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባበክር ማ ظنك باثنين الله ثالثهما አሉት። አቡበክር ሆይ ብቻችንን አይደለንም። ማ ظنك باثنين الله ثالثهما
ስለ ሁለት አካሎች ምን ታስባለህ? ሶስተኛቸው አላህ የሆነላቸው ብቻችንን አይደለንም። ከእኔና ከአንተ ጋር አላህ አለ። እንዳለ ጠላት ከኛ ጀርባ ቢሆንም እንኳን ላ ተሕዘን አሉት። አብሽር፣ አትዘን፣ አትፍራ። ኢነላሀ መዐና፣ አላህ ከኛ ጋር ነው አሉት። አላህ ከእናንተ ጋር እስከሆነ ድረስ ለምን የዓለም ህዝብ ከእናንተ ጀርባ አይሆንም? ጣጣ ሊሰጣቸው አይገባም። እዚህ ዓለም የመጣችሁት ዓላማው በቃ እርሱን ለመገዛት ነውና እርሱን ለማመን ነውና አምላክ በነቢያት በኩል የላከው እነዚያን ሁሉ ነቢያት መለኮታዊ መጽሐፍን ያወረደው ብቻውን እንዲመለክ ዘንድ ነው። በእርሱ ላይ ቅንጣትን ሳታጋሩ ይሄን አድርጎ ለሞተ ሰው የቀጣዩ ዓለም ጸጋ ለእርሱ ነች የተዘጋጀችው። ቦታችኋል አይደል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውን እኔ አልፈጠርኩትም ለእኔ በብቸኝነት